ሰላም እንዴት ሰነበታችሁ? በዛሬው ፕሮግራም ደግሞ ይዤላችሁ የመጣሁት እንግዲህ በወንጀል በምንከሰስበት ጊዜ የሚኖረውን የፍርድ ቤት ስነ ስርዓት እና እኛም ደግሞ ልናስተውል የሚገባን ነገሮች ናቸው። እንግዲህ በወንጀል ሰው ሊከሰስ የሚችልበት የተለያዩ አጋጣሚዎች ይኖራሉ። አንዳንዶቹን እንግዲህ ወንጀልን ስናይ አንዳንድ ወንጀሎች ታስበው ታቅደው የሚሰሩ ወንጀሎች አሉ። አንዳንድ ወንጀሎች ደግሞ ሳናስባቸው በደመ ነፍስ በብስጭት የምንሰራቸው ወንጀሎች ይኖራሉ። ለምሳሌ ስድብ ሊሆን ይችላል። ለምሳሌ ሰዎች አናደውን ኢሞሽናል አድርገውን በምናደርጋቸው ነገሮች የሰውን አካል ልናጎድል እንችላለን፣ ሰውን ልንጎዳ እንችላለን። ከዛም ባሻገር ደግሞ አስበንና አቅደን ሳይሆን ለምሳሌ መኪና እያሽከረከርን በመኪና ሰዎችን ልንገጭ እንችላለን። ሰዎች ገብተውብን ሊገጩ ይችላሉ። እኚህ ሁሉ ነገሮች ያው ዞሮ ዞሮ ወደ ፖሊስ ጣቢያ ተሄዶ ምርመራ ተካሂዶ ያው ወደ ፍርድ ቤት ቀርቦ የወንጀል ክስ ሊሰጠን ይችላል ማለት ነው። በዚህ ጊዜ ማድረግ የሚገባን ነገር ምንድን ነው? መጀመሪያ ያው ክሱን ከተቀበልን በኋላ ያው ፖሊስ ይደውልናል። አሁን በተለምዶ የተደረገ ያለው ፖሊስ ይደውላል። ከዛ በኋላ ያው መጥሪያ ውሰዱ ነው የምንባለው ማለት ነው። መጥሪያውን ከወሰድን በኋላ የህግ ባለሙያ ማማከር አስፈላጊ ነው ሁልጊዜም እንደምለው። ምክንያቱም ወንጀሉ ምንድን ነው? ወንጀሉ የተከሰሳችሁበት አንቀጽ ምንም በመተላለፍ ነው? ምን ያህል ቅጣት ነው? የእስር ቅጣት አለው ወይ? የገንዘብ ቅጣት አለው ወይ? የሚለውን ነገር ማየት አስፈላጊ ነው። ምክንያቱም የክርክራችሁ ሁኔታ በዛ ላይ ስለሚወሰን ማለት ነው። በመቀጠል በዛሬው ዕለት ለማሳየት የምፈልገው ምንድን ነው? ክሱ ከደረሰን በኋላ የመጀመሪያው ክሱን ማመን ወይም አለማመን የሚለው ነገር ነው። እንግዲህ እንደምናውቀው ሁልጊዜ ፍርድ ቤት ማስረጃ ነው። የተሻለ ማስረጃ የያዘ ሰው ነው ፍርድ ቤት የሚያሸንፈው። በወንጀል ጉዳይ ላይ ደግሞ የተከሰሰ ሰው ከሳሽ አቃቢ በሚያቀርበው ማስረጃዎች ላይ ጥርጣሬ መፍጠር ወይም ደግሞ ምስክሮች ቃል የተለያየ እንዲሆን መስቀለኛ ጥያቄ በሚጠይቅበት ጊዜ እርስ በርሱ የሚጋጭ ወይ ደግሞ የማይገናኝ የማይመሳሰል ምስክርነት ቃል እንዲሰጡ በማድረግ ነፃ መውጣት ካልቻለ በስተቀር ያው ዞሮ ዞሮ በተጠረጠረበት ወንጀል ጥፋተኛ ሊባል ይችላል። እስርም ቅጣትም የገንዘብ ቅጣትም ሊጠበቅበት ይችላል ማለት ነው። ስለዚህ በዋናነት ልናስተውል የሚገባን ነገር የክስ ቻርጅ ከደረሰን በኋላ ፍርድ ቤት በቀጠሮ ቀን ስንቀርብ አንደኛ መጥሪያ ተቀብለን በቀጠሮ ቀን ፍርድ ቤት መቅረብ ግዴታ ነው። ምክንያቱም ካልቀረብን መጥሪያ ተቀብለን በሚቀጥለው ቀጠሮ በተለይ በወንጀል ኬዝ ታስሮ ይቅረብ የሚል ትዕዛዝ ይመጣል። በፍትሐ ብሔር ክርክር ላይ አለመቅረብ ያው በሌለንበት ጉዳዩ እንዲቀጥል ያደርጋል። እስርም ሆነ ሌላ ያመጣብን ነገር የለም። በእርግጥ ክርክሩ ላይ እንዳንከራከር መልሳችን እንዳናስገባ የራሱን የሆነ ተጽዕኖ ያደርግብናል። እሱም በሌላ ጊዜ እንመጣበታል። በወንጀል ግን አንድ ሰው ከተጠረጠረና መጥሪያ ከተሰጠው መቅረብ ይኖርበታል። ካልቀረበ ያው ታስሮ ይቅረብ ይባላል። ፖሊስ አስሮ ያቀርበዋል ማለት ነው። በወንጀል ክርክሮች ላይ በማናቸውም ጊዜ በቀጠሮ ቀን ተጠርጣሪው መገኘት አለበት ተከሳሹ። ምክንያቱም ታሞ ከሆነ ከሀገር ከወጣ ከአቅም በላይ ከሆነ ለፍርድ ቤቱ አሳውቆ ምክንያቱን ደግሞ ማስረጃ አስደግፎ ያቀረበትን ማስረዳት አለበት። አለበለዚያ በዋስትናም እንኳን ወጥቶ ቢሆን ለዋስትና ያስያዘው ገንዘብ ለመንግስት ገቢ ሆኖ በእስር ቤት ወይም ደግሞ በፖሊስ ጣቢያ ሆኖ ክርክሩ እንዲቀጥል ነው የሚደረገው። ስለዚህ በወንጀል ክርክር በማንኛውም ቀጠሮ ውሳኔ እስኪያገኝ ወይ ነፃ እስኪወጣ ወይ እስኪገደብለት ድረስ ተጠርጣሪ ወይ ተከሳሹ መቅረብ ግድ የሚልበት ሁኔታ እንዳለ ማስገንዘብ አስፈላጊ ነው። ከዚህ በመጀመሪያ ቀጠሮ ስንቀርብ ምንድነው የምናደርገው? ዞሮ ዞሮ ፍርድ ቤቱ በእርግጥ ባለሙያ ካላገኘን አንዳንድ ጊዜ አጭር ነው የሚሆነው፣ ቀናቶች ነው ሲቀሩት ፖሊሶች የሚጠሩ እና በዛ ጊዜ ባለሙያ ጠበቃ ላናገኝ እንችላለን።
በቂ ምክር ላናገኝ ስለምንችል ፍርድ ቤት ቀርበን ያለ ባለሙያ አዎ መጥሪያው ደርሶኛል፣ ነገር ግን ስለ ክሱና ስለ መከላከያ ባለሙያ አማክሬ እንድመጣ ተለዋጭ ቀጠሮ ይሰጠኝ ብሎ መጠየቅ አስፈላጊ ነው። ይሄ የሚሆነው መጀመሪያ ገና ስም ተጠርቶ በችሎት ሲቀርብ ተከሳሹ ክስ ከመነበቡ በፊት ይህንን ለችሎቱ ማስረዳት ያስፈልጋል። መጥሪያ የደረሰኝ ምናልባት 3 ቀን 4 ቀን በፊት ነው፣ ባለሙያ አላናገርኩም እና ባለሙያ አናግሬ ልምጣ ብሎ ምን ማድረግ ይኖርበታል? ለፍርድ ቤቱ ነግሮ ፍርድ ቤቶች ተለዋጭ ቀጠሮ ይሰጣሉ። ምክንያቱም ማንም ሰው የተከሰሰበትን ወንጀል እንደሚገባ ምላሽ ለመስጠት ፍርድ ቤቱ እድል ይሰጣል ማለት ነው። ከዛ በኋላ ምንድነው የዋስትና መብት ይጠይቃል ማለት ነው። በዋስ በተለይ ያው ከዚህ በፊት በሰራናቸው ፕሮግራሞች እንዳያችሁት 15 ዓመት እና ከዛ በታች የሚያሳስር ከሆነ ዋስትና የሚያስከለክል ስላልሆነ የዋስ መብት ተሰጥቶኝ ያው የተከሰሰ ሰው በወንጀል ፍርድ ቤት በዋስ እንዲወጣ ካላደረገ በስተቀር መውጣት ስለማይችል ፖሊስ እዛው ስለሚያስረው የዋስትና መብት ይከበር ብሎ ለፍርድ ቤቱ ያቀርባል። ፍርድ ቤቱም የስራውን ሁኔታ የገቢውን ሁኔታ አይቶ ተመጣጣኝ ነው ያለውን ዋስትና በገንዘብ ሲያሲዝ ጉዳዩን በውጭ ሆኖ እንዲከራከር ያደርጋል ማለት ነው። ስለዚህ የመጀመሪያው በወንጀል በምንጠረጠርበት ጊዜ መጥሪያ ስንቀበል ከፖሊስ ወስደን ፍርድ ቤት ስንቀርብ ባለሙያ ካላገኘን ባለሙያው አማክረን እንምጣ በሚል ለፍርድ ቤቱ ተለዋጭ ቀጠሮ እንጠይቃለን። የዋስትና መብታችን እንዲከበር እንጠይቃለን። ያንን ካደረግን በኋላ ፍርድ ቤቱ ሌላ ተለዋጭ ቀጠሮ ይሰጠናል ማለት ነው። በዛ ተለዋጭ ቀጠሮ ከባለሙያ ምክር ጠይቀን የክሱን ሁኔታ፣ የወንጀሉን ሁኔታ፣ የተከሰሰንበትን ነገር ካወቅን በኋላ መከላከያ አለን የለን የሚለውን ካወቅን በኋላ ወይ በጠበቃ ማቆም ማንችል ወይ ደግሞ ጠበቃ ማያስፈልገንም ከሆነ ተረድተን በችሎት በቀጣይ ቀጠሮ እንቀርባለን ማለት ነው። ስለዚህ ፍርድ ቤት በምንቀርብበት ጊዜ መጀመሪያ ክስ ከመሰማቱ በፊት ማድረግ የሚገባን ነገር ተለዋጭ ቀጠሮ መጠየቅ እንዳለብን፣ ጠበቃ አማክሬ ባለሙያ አማክሬ ለማግኘት ስላላገኘው አጭር ጊዜ ስለሆነ ተለዋጭ ቀጠሮ ይሰጠን ብለን መጠየቅ ይኖርብናል። ይህንን ካላደረግን ግን ችሎቱ ክሱን ያነብልንና ከዛ በኋላ በክሱ ላይ ተቃውሞ ካለን ይጠይቀናል። ከዛ በኋላ ወደ እምነት ክህደት ይሄዳል። በእምነት ክህደት ቃል ስጡ፣ ድርጊቱን ወንጀሉን ፈጽማቸዋል አልፈጽማቸው ወደ ማለት ይሄዳል ማለት ነው። ባለሙያ ሳናማክር የእምነት ክህደት ቃል መስጠትም ቢሆን ክሱን መቃወም ሲገባን ሳንቃወም ካለፍን በኋላ ተቃውሞ በማንኛውም ሰዓት ማቅረብ ስለማንችል መብታችንን ስለሚነካ ባለሙያ ሳናማክር ወደ ወንጀል ችሎት መቅረብ አይኖርብንም። ባለሙያ ካላገኘን ባለሙያ እስክናገኝ ድረስ ችሎቱ ተለዋጭ ቀጠሮ እንዲሰጠን መጠየቅ ይጠበቅብናል። በሚቀጥለው ችሎቱ ባለሙያ ካናገርም በኋላ የክሱ በሚሰማበት ጊዜ የሚሆኑትን ስነ ስርዓቶች ደግሞ አብረን እናያለን ማለት ነው። ስላዳመጣችሁ ያመሰግናለሁ። መልካም ጊዜ